ምን ነው ወዲ አገባም እንዴ? ለካ አልነገርኩሽም የኔ ቆንጆ ቢሮ እንደማልገባ አይደል? ለምን ወዴ ልትሄድ ነው? አንድ ከስተመራችን ሆቴል ቀጠሮ ያለውና እሱን አግኝቼ መመለሳለሁ። ኦኬ እስከዛ ድረስ ልሸኝሃ። ሆቴሉ የት ነው? አይ ችግር የለውም አንቺ ሂጂና እኔ እሱን አግኝቼ ቶሎ እመለሳለሁ። እሺ እስከ መታጠፊያም ቢሆን ልሸኝክ። ያለው አልገባኝም። ሁሉንም ነገር እየተጠራጠረች ነው እንዴ? ሁኔታዋ በሙሉ እየተቀያየረብኝ ነው። ስለዚህ የሆነ ነገር ማድረግ አለብን። ሲጀመርም እኮ ልትጠራጠር እንደምችል ነግሬ ነበር። ይሄ ሁሉ እኮ ያንተ ጥፋት ነው አይደል እንዴ? እኔ እንጃ፣ እኔ ምንም የማውቀው ነገር የለም። ስለዚህ እኔ እንጃ፣ ብቻ እሺ እቅድሽን ንገሪኝ። እሺ እቅዴ ምን መሰለክ?
ዛሬ ማታ ከስራ ወደ ቤት ስትገባ ማጅራት መች ቀጥሮ ማስገደል ማለት ማስገደል እንዴ? ምን ሆንክ? አይ ምንም ማለት ይደብራል ብናስገድላት? ማስገደል እንዴ? እና ትስማማለህ አትስማማም? አንተን እኮ ነው የማናግረው። እሺ ይሻላል። እንሂድ ለማንኛውም ምን እየሆንሽ ነው? ምን እያደረግሽ ነው በዚህ ሰዓት? እዚህ ለምን መጣሽ? ማርቲ ቤት መጣስ? ኧረ ቀስ ወዴት ነው የምትመጣው? ያው እኔ እኮ እዚህ አመጣጤ እዚህ ወደፊት ቤታችን ጋር ቁጭ ብለን የሚስትህን አስከሬን ላጣብቀህ ብዬ እኮ ነው። ደበረ እንዴ? ያምሻል እንዴ አንቺ? ይፈጸም አይፈጸም እርግጠኛ ነሽ? ይኸውልህ እኔ ወድ እኔ በእቅዴና በፕላኔ በጣም እርግጠኛ ነኝ። እንደውም አንድ ነገር ልንገርህ፣ በቅርብ ሰዓታት ውስጥ ወይም በሴኮንዶች ውስጥ ስልክ ተደውሎ የሚስትህን አስከሬን አንሳ የሚባል ድምጽ ትሰማለህ። ደስተኛ ለመሆን በደንብ ተዘጋጅ። በድል ተጠናቀቀ ይለዋል። ይሄ ነው እንዴ? ምን እየሆንክ ነው? እያዘንክ ብቻ ባልሆነ አላዳምጥም ዶክተር እያሳየኝ ሚስቴን አሳየኝ። እየሰማኝ ነው? የሌላድን ምን አገኘብኝ? እኔ ልሙትልሽ። እባክህን ዶክተር ንገረኝ፣ ሚስቴ ምንድን ነው የሆነችው? እባክህን ንገረኝ። እኔም ራሴን አጥፍቼ ሳትርቅ እኔም ልከተላት። እባክህን ንገረኝ፣ ምንድን ነው የሆነችው? ጀርባዋ ላይ ስፓይናል ኮርዷ ላይ የመደብደብ አደጋ ደርሶባታል። ምን አልክ ዶክተር? ደብድበው ነው የገደሏት? ወይኔ ሚስቴ፣ እገላቸዋለሁ። እነዚህ አልለቃቸውም።
ተረጋጋና አዳምጠኝ። ጭንቅላቷ ላይ ከፍተኛ ጉዳት ደርሶባታል። ወይኔ 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 ባለቤቴ እንደ እባብ ጭንቅላቷን ቀጥቅጠውን ይገድሏል። እኔም አልለቃቸውም፣ አናታቸውን ደብድቤ ነው የምገላቸው። ወይኔ ወይኔ። የምርመራ ውጤቱን ስንጨርስ እንነግራለን። እስከዛ ግን ተረጋጋ፣ አይዞህ። ምኑን ትነግረኛለህ ዶክተር? ምኑን ልትነግረኝ ነው? አሁንማ በቃ አረዳችሁኝ እኮ መሞቷል። በቃ አስክሬኗን ስጡኝና እኔ እንደማረኩ አድርገዋለሁ። አቶ ናትናኤል ተረጋጋ እንጂ ምን ሆነሃል? አልሰማኝም እንዴ? ባለቤትህ ተርፋለች፣ አልሞተችም፣ በህይወት አለች እያልኩ እኮ ነው። ምን ማለት ነው እንዴ? እንዴት አልሞተችም? ምን ማለት ነው? እንኳን ደስ አለህ። አልሞተችም፣ ተርፋለች። እንዴት ተረፈች? በምን ልትተርፍቻለች? በምን ተረፈች እንዴ? ደስ አላለህም እንዴ? ጉዳቱ ከባድ ቢሆንም ተርፋለች። ተረፈች። እንኳን ተረፈች፣ እንኳን ተረፈች። ሄሎ የኔ ውድ ባል፣ ይኸውልህ የኔ ውድ ባል፣ ለቀብር አስፈጻሚዎቹ ደውዬላቸዋለሁ እና ደግሞ ሙሉ ነው እኔ ነኝ የምሸፍነው። እሺ ያው ደግሞ ላስለቃሾቹም ቢሆን ነግሬያቸዋለሁ። በነገራችን ላይ ጥሩምባ ለሚነፉትም ነገ ጠዋት መጥተው ጥሩምባ እንዲነፉ ነግሬያቸዋለሁ። አንቺ ዝም በይ በቃሽ። ትሰሚኛለሽ? ተጎዳች እንጂ አልሞተችም። እሺ እረፍ በይ። ማለት አልሞተችም ስትል አለመሞት፣ ይሄ መኖር በህይወት መኖር እንዴ? አይሆንም። ይሄማ በጭራሽ አይሆንም። አልሞተችም አለች እኮ። አቶ ናትናኤል ይህን ስነግሮት በጣም እያዘንኩ ነው። ባለቤቱት ጭንቅላቷ ላይ በደረሰባት ምት የአይን እይቷንም አታለች። ትሰሚኛለሽ? ይሄ ሼፍ ተብዬው ከዚህ በኋላ እዚህ ቤት ላይ አልፈልግም። የሴት ነው ደግሞ የሴት ምን አረገክ? ምን አደረገ ትኛለሽ እንዴ? ይኸው ዛሬ ቁርስም አልሰራለኝም። ቆይ እኔ እቤት መብላት እያለብኝ ሁልጊዜ ውጪ መብላት አለብኝ እንዴ? አንቺ ነሽ ተመላላሽ ሰራተኛ እንቅጠር ስልሽ አንቺ እሺ አትይኝ። ናትዬ ከምናባረረው እንምከረው።
ምክር እኮ የሚሰማ ሰው ነው የሚመከረው። ይሄ በቀኝ ጆሮ ሰምቶ በግራ ያፈሳል። የሚያረፍድበት እኮ የራሱ ችግር ይኖረዋል። እኛ ምን አገባን ስለሱ ችግር? አይባልም ናትዬ። ሰው ሆነን የሰው ችግር ልንረዳ ይገባል። የምንከፍለው እኮ ስራ እንዲሰራ እንጂ ችግሩን እንድንሸከም አይደለም። ናትዬ በሰራተኛ ምክንያት ከሞት መትረፍን አትርሳ። ደግሞ ዮሴፍ ጎበዝ ሰራተኛ፣ በዚህ ላይ ጸባይ ያለው ልጅ ነው። እኔም እሱን ብዬ ነው የታገስኩት። ማርታ በጣም ይቅርታ አረፈኩኝ አይደል? አረ ችግር የለውም፣ አትጨናነቅ። እረዳሃለሁ። ትራንስፖርት ችግር እንደሆነ አውቃለሁ። ስለ ተረዳሽኝ በጣም አመሰግናለሁ። እሱ ባይረዳም ችግር የለውም፣ እኔ አስረዳዋለሁ። ባይሆን ነገሮች እስኪስተካከሉ ድረስ በትዕግስት አልፈሰለም። እሺ ቁርስ ላቅርብ አይደል? የቀጠሮ ሰዓት ስለደረሰ ስመጣ እበላለሁ። እንደሱማ በፍጹም አይሆንም። መድኃኒትሽን መውሰድ አለብሽ። 10 ደቂቃ ጠብቂኝ። እሺ ታውቃለህ፣ ሚስትህ አይኗን ማየት ካልቻለና መንቀሳቀስ ካልቻለች በቃ እኔና ያንተ ነገር እኮ አለቀ ማለት ነው። እርግጠኛ ሆኜ የምነግርሽ ነገር የማየት ተስፋ የላትም። ዶክተሩም ዝም ብሎ ነው ተስፋ የሰጣት። እኔ ግን አንድ ነገር ልንገርህ፣ የሆነ የምታይ ይመስለኛል። እንዴ በአደጋው ጊዜ እኮ የአይኖቿ ብሌን በረንብ ነው የተጎዱት። ስፓይናል ኮርዷም ስለተመታ ቆሞ የማየት ተስፋ የላትም። ቆይ አንተ ራስህ አልነበርክ እንዴ ዶክተሩ በቀዶ ጥገና ሊመልስ ይችላል ምናምን ብሎ ነግሮኛል ብለህ ያልከኝ? አዎ ነግሬሽ ነበረ፣ ግን ደግሞ የሚሳካ አይመስለኝም። አጉል ተስፋ ነው። እንደዛ ከሆነ እንኳን ጥሩ ነው። ጥሩ እሺ፣ በቃ ወይኔን አድርሰኝና ወደ ቢሮ ግባ። እኔ የምልህ ማታ ግን የት ነህ? ማታ ያው ቤት ነኝ። ጥሩ ነው። ማርቲ፣ ሁሌ እኔ ጸሎት ሳደርግ ላንቺ ማደርግልሻለሁ። ምን ብለን የምትጸልይ? ከክፉ ሁሉ ነገር እንዲጠብቅሽ የአይን ብርሃንሽን እንጂ መልስልሽ። ይህን ያህል እንድትጨነቅልኛለህ ብዬ አስቤ አላውቅም ነበር። እንዴት አልጨነቅልሽ? አለማየት እኮ በጣም ይከብዳል። ልክ ነህ። አልናገርም እንጂ በጣም ከብዶኛል። አይዞሽ፣ ፈጣሪ የዋልብሽን መልካምነትሽን አይቶ ብርሃንሽን ይመልስልሻል። አሜን። ግን አንድ ጥያቄ ልጠይቅ። ጠይቂ። በዚህ ልክ እንድታዝንልኝ ያደረገ ምክንያት ምንድን ነው? ሰላም፣ እንዴት ናችሁ? እንዴት ነሽ ትናይ? ማርቴ እንዴት ነሽ? ሰላም ነው? ይቅርታ፣ አንቺ ከመጣሽ አልቀረ አቻጉርሻ። ማርቲ፣ እሺ፣ ያመሰግናለሁ። ኧረ የሆነ ሰው አልተቻለም። አይችልሽ ምን ሆነ ነው ከቤት ማትጠላለሁ? ለካ አንቺ መጉረስ መጎራረሱ ተመችቶሽ ነው። ይመችሽ፣ ቁጭ ብለሽ ትውጫለሽ። ለምን ቤት እንደዋልኩ ታውቂያለሽ አይደል? እኔም እንደዛ ነበር የሚመስለኝ። ተሸወድኩኝ። ብቻ ሌላ ነገር እያሰብሽ እንዳይ። መድኃኒትሽን ውሰጂ። እሺ፣ አመሰግናለሁ ሲል እያዩሽ እንዳይሆን። እንኳን ታየሽ እንኳን ታወቀሽ። ዛሬ ነው ማየት የታወቀሽ። በመጣው ቁጥር እያየሁት አይደል? አውቃለሁ፣ ግን ይቅርብሽ። አይቀርብኝም። እየመጣው አየዋለሁ። ሰዓት ቢያንሳኝ እንኳን ኦቨርታይም እጥቻ አየዋለሁ። ይሄን የመሰለ አቋም ካላየ ምን ላይ ነው? ይሄን ያህል የተካበደ አቋም የለውም።
ናቲ ስታሞግሹ እንዳይሰማሽ። ለካ አይወደውም ይጠላዋል። ቀላል ይጠላዋል። እዚህ ቤት ባየው ደስተኛ ነው። በእኔ ምክንያት ነው ያለው። ለነገሩ ናዲ ልክ ነው፣ አይፈረድበትም። ምኑ ነው ልክ? ስለሚጠላው እንዴ? ሚስቱን ማሻሻት ማሽኮርመም የሚችል አማላይ ቤቱ አስቀምጠው። እንደውም ናቲ በጣም ደግ ነው። ምስኪን ናትሻ። እኔማ ዛሬ ማየት ትችያለሽ ብዬ በጉጉት ስጠብቅሽ ነበር። እኔማ የማየት ተስፋ ነበር፣ ግን ጨለመብኝ። ዛሬ በጣም ነው የከፋኝ። አይዞሽ፣ ሁሉም ፈጣሪ ባለው መንገድ በሱ እምነት ይኖርሽ። በቃ እኔ ምሳ ላቀራርብ። ማን ነው? ዮሴፍ ነክ? እኔ ነኝ የኔ ውድ ሚስት። እንዴት ነሽ? ምን ሰላም አለ? ተስፋዬ ገደል ገብቶ ተስፋዬ ሁሉ ገደል ገብቶ። ወይኔ ማርታ። አይዞሽ፣ እኔ ባልሽ ብርሃን ሆነልሻለሁ። ልክ ነክ። አሁን አለማየቴን ወደድኩት። ምን የሚታይ ነገር አለና? ሚስቴ ያለማየቷ እንዴት አያስጨንቀኝም? አይቻለሁ እኮ ማለቴ በልቤ ባኔ ነው ያዋለሁ። አውቃለሁ የኔ ሚስት። በቃ መኝታ ቤት ልግባና ልብስ ልቀይርሽ። ልክ ነህ። ሂድ ግባና ቀይር። ወይኔ ማርታ፣ ሰፕራይዝ አረጋለሁ ብዬ ራሴው ዱቡዳ ይወረድብኝ። ጠብቅ ናቲ፣ እንደጀመርኩማ ጨርሳታለሁ። ታውቃለህ ይወድ ዛሬ ሚስት ባለማየቷ በጣም ደስ ብሎኛል። እኔስ ምትይ ፍቅር፣ የፍቅር ነፃነታችንን በደንብ እናጣጥመዋለን። ምን ነፃነት የሚባል ነገር አለ? እንዳይጥና ድመት እየተሽሎኮሎኩ። እኔ አሁንስ በጣም ነው የሰለቸኝ። ወይ ካልሆነ ለምን ሌላ ቦታ እንሄድም? እንዴ ፍቅር፣ ለምንድን ነው ሌላ ቦታ ብንሄደው? እዚሁ ምን እንጂ እኔ ግን አላውቅም። እኔማ ቆይ ግን ሽንት ቤት መሄድ ፈልጌ ነው። እና አጠሪኝም አደርስሽ ነበር እኮ። አይ በቃ አሁን ወደ መኝታ ቤት አስገባኝ። እንዴ አሁን ወደ ሽንት ቤት አላልሽም እንዴ? አይ ሀሳቤን ቀየርኩኝ።
ምንድን አሞሻል እንዴ ማርቲ? ኧረ በፍጹም አላመመኝም። ደህና ነኝ። እሺ የተፈጠረ ችግር አለ? ኧረ ምንም ችግር የለም። እንገናኝ። እንዴ ለምን ቤት እየተገናኘን እንዲሁም እሷን ማዳከም ነው እንጂ ያለብን። እኔ እኮ በጣም ሳቀኩኝ። ጭራሽ መሬት መርገጡ ላይ ያቃተኝ ነው። እንዲሁም የሆነ ምርጥ ሀሳብ መጣልኝ። ምን ታሳብ? አንቺ ከዛሬ ጀምሮ ያክስቴ ልጅ ነሽ። ምን? እየቀለድክ መሆን አለበት። እንዴ የምሬን ነው እንጂ። እንዴ ቆይ እሺ እንደዛ ብናደርግ የሚሳካልን ይመስላል? በደንብ ነው የሚሳካልን፣ ምንም አትጠራጠሪ። እስኪ እሺ እንሞክር አይሻልም? እኔ አላቅልም፣ እንሞክር። ሚስቴ እንዴት ዋልሽ? ይዤልሽ መጥቻለሁ። የማውቀው ነው አላውቅም። ታውቂያታለሽ? ካረሳሻት ያክስቴ ልጅ ቢታንያ። ቢታንያ? አላወቅኳትም። አስተዋውቀኝ ነበር? አይ በአካል እንኳን አላስተዋወቅኳቸው፣ በስልክ ነው። ትንሽ ቆየት ብሏል። እንዴት ረሳሻት? ሊሆን ይችላል። የባለ አክስት ልጅ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ሰላም ነሽ? ምን ሰላም አለ? በቀኑ ጨለሙብኝ። አይዞሽ፣ ናቲ ነግሮኝ በጣም ነው ያዘንኩት። ሀዘንሽልኝ አይደል? ባሌም በእኔ ሀዘን በየቀኑ ነው የሚያለቅሰው። ተይ እንጂ ኑድ፣ አታስታውሽ። ዛሬ እንዲሁም አላለቀስኩም። ተው አታልቅስ። እስኪ እቅፍ ድግፍ አድርገሽ ንገሪው። በቃ እሺ አላለቅስም። የእኔ ፍቅር እንዴት ነው ታዲያ እንግዳችን? ለመሄድ ነው ለመቆየት የመጣችሁ? እነግርሻለሁ ብዬ እኮ ጨንቆኝ ነው ማርትዬ። ምንድን ነው የጨነቀት? ንገረኝ። ያው ቤቴ የመጣችው ቤቲ ማናት? አንተ ያማል እንዴ? ቆይ ስንት ጊዜ ነው በቤት ስሜ አትጥራኝ ብዬ ነገርኩ? የመታወቂያ ስሜ ቢታንያ ነው ብዬ ስንቴ ነው የምነግርህ? አይገባም? ያው እየለመደብኝ እኮ ቤቲ ማለት ይቀናኛል። እሺ ይሁን። በትክክለኛ ስሟ ቤቲ ቢታንያ ብላ ብትጠራም ችግር የለውም። የኔ ውድ፣ ቢታንያ እዚህ የመጣችው በተመረቀችበት ፊልድ እዛ ስራ ስላጣች እዚህ ለመፈለግ ነው የመጣችው። ትኑራ። ቤቱም መኝታ ቤቱም ሰፊ ነው። ይበቃችኋል። ይበቃናል። እኔማ ያለ ባለቤቴ ፍቃድ መወሰን አልችልም አልኩ። አረ ችግር የለውም። ስንት ነገር እየወሰንክ ይህም ትንሽ ነገር መወሰን ያቅታል እንዴ? እኛ ክስቱ ልጅ ተፈቅዶልሽ። አመሰግናለሁ በጣም የእውነት ማርታ መልካም ሴት ነሽ። አረ ምንም አይደል።
ተናድጄ ነው። ስናደድ ይዞርብኛል። አየኔ ነገር ምን አናድድሽ? ሽንት ቤት ገባለሁ ብዬ ከግድግዳ ጋር ተጋጨው። ከአደጋው በኋላ ዓይንሽን ብቻ ሳይሆን አእምሮሽም እንደተጎዳ ዶክተሩም ነግሮኛል። እና ቆይ ግን ታረፍሽ? ምን ታረፍኩት? ዞሮብኝ እኮ ነው። መድኃኒትም ውሰጂ፣ እራትም ብይ። ቆይ ችግር የለውም እኔ እሰራላታለሁ። አዘጋጀላት ወይስ ችላ አልካት? አዎ በደንብ አንጥፌላታለሁ። ተመችቷታል። አይመስለኝም። እንዴት? ያው ትንሿን ፍራሽ አውርደ ካላነጠፍክላት የሶፋውን ፍራሽ ነው አይደል ገጣጥሜ ያነጠፍክላት? ኧረ አይደለም ውዴ፣ ትንሿን ፍራሽ አውርጄ አንሶላና ብርድ ልብስ አውጥቼ አንጥፌላታለሁ። አይ አይመስለኝም። እቺ ምስኪን ሴት መኝታ ካልተመቻት ብርድ ደግሞ ቢመታት ቤተሰቦቿ እኮ እኛን ነው የሚወቅሱ። እና ምን ልታደርጊ ነው? ሄጂ እንዳልተመቻት ጠይቃታለሁ። አልተመቸኝም ካለችስ? እዚህ መታ ትተኛለች። አልጋው እኮ ሰፊ ነው፣ ለ3 ይበቃናል። ሀሳቤን አልወደድከውም እንዴ? በሩን ልክፈትልሽ ብዬ እኮ ነው። ወጣች እንዴ? ወጣክ እንዴ? አትውጣ፣ እኔ አይቻት እመጣለሁ። ወጋችኝ። ማናት የምትወጋ? ማርታ ልትወጋኝ መጣች። ያንተ ልጅ ጤነኛ አይደለም እንዴ? እኔን የሚያቃዥህ ነው እንዴ? መንቀሳቀስና ማየት ማለች ማችልሽ ከየት አምታ አንተን የምትወጋ እንዴ? ቤት ይቺ ልጅ እያመንኳት አይደለም፣ ምንም ውስጥ እየተቀበላት አይደለም። የምትራመድና ማየት የምትችል እየመሰለኝ ነው። ይኸውልህ ተረጋጋ። ማየትና መራመድ እንደማትችል እኮ ነው ያረጋግጫለሁ። እንዴት? በምን አረጋግጥሽ? ይኸውልህ እሺ ተረጋጋ። በቃ ማረጋገጥ ከፈለክ ደግሞ ነገ ጧት እናረጋግጣለን እኮ። እንዴት? በምን? ውይ ምን አለ ብታኛ ናቲ። እስኪ እሺ በለኝ በቃ ጧት እናረጋግጣለን። እሺ አሁን የት ሄዳለሁ? ብንንስል ሳጣሽ እኮ ደንግጬ ነው። እንቅልፍ ብሎ ጨንቆኛል። እኔ እያለሁ ነው የምትጨነቂ? በይሽ ተኛ። እንግዳዋን ረበሽኳት እንዴ? ማለቴ የት ነው የተኛችው?
እዛኛው ክፍል እኮ ነው እያነጠፍኩላት። ሳሎን የተኛችሁ አልክ መስሎኝ። እንተኛሽ። ታውቃለህ፣ እንቅልፍ የሚባል በአይኔ ሳይዞር ነው ያደረው። እኔስ ብትይ አንድ የሰላም እንቅልፍ አልተኛም። ቅዠት በቅዠት የሆነ መኝታ ነው። እኔ ግን ካሁን ይመጣል ጨክኖ አይቀርም ብዬ ነበር። በር ሳይ ነበር። እንዴ ፍቅር ካጠገቧ ካጣችኝማ ትጠራጠራለች። ናቲ ናቲ! ወይ ማርትዬ፣ ናቲ የት ነው ያለው? ስጠራ አትሰማኝም እንዴ? ነው ፈለግሽኝ እንዴ? አዎ ገላዬን ልታጠብ ነበር። እንድታሸኝ ፈልጌ ነበር። በቃ ቶ 2 ማሸት ይደክመሃል። ምን? ሁሌ በማሸት አደከምኩ አይደል? በቃ ራሴ ልታጠብ። አረ አሽሻለሁ። መጣሁ። የምትፈልጊውን ያህል ገንዘብ መጠን ንገሪኝና እቀበላታለሁ። ትሰጠኛለች። የኔ ውድ፣ እኔ እኮ ለጊዜያዊ ሳይሆን ለዘለቄታዊ ፍቅር እንደምወድ ታውቃለህ። እሱንማ ጠንቅቄ ያውቃለሁ ፍቅር። እሺ ምን ማድረግ ነው ያለብኝ? ይኸውልህ የኔ ፍቅር፣ ያሰብነው ሀሳብ 100% ባይሆንም 60% ያክል ተሳክቶልናል። ማለት መራመድና ማየት አትችልም። አዎ እናማ ማየትና መራመድ አትችልም ብለህ ሙሉ በሙሉ ድርጅቱን ውክልና አንተ መውሰድ ትችላለህ። አለበለዚያ ከዘገየን ግን ሌላ ችግር ውስጥ ነው የምንገባው። ልክ ነሽ። ባለፈው ነግሬያት እንደምትሰጠኝ ተስማምታለች። ደግሜ ዛሬ ጠይቃታለሁ። ቆይ ግን አንተ እኔ እናንተ ተጋብተን አብረን እየኖርን ልጆች መውለድ አልፈልግም እንዴ? በጣም ነው እንጂ የምፈልገው ፍቅር። ስለዚህ የምትፈልግ ከሆነ በፍጥነት ይሄን ነገር ማድረግ ይኖርብሃል። ግን ፍቅር አንድ ቅር ያለኝ ነገር አለ። ባክ ገብቶኛል። እኔና አንቺ እዚህ ሁሉ ነገር ውስጥ ገብተን እንዴት ምንም ነገር አላደረግንም ብለህ ልጠይቀኝ ነው? አዎ በጣም ተዋደን ተፋቅረናል። እንኳን ሌላ ነገር ልናደርግ ይቅርና አብረሽን ስትተኝ ራሱ በታየት በቁምጣ ነው። እንድነካሽ ራሱ ፍላጎት የለሽም። ይኸውልህ የኔ ፍቅር፣ እኔ እናንተ እንደፈለግን እንድንሆን የምትፈልግ ከሆነ ግዴታ ድርጅቱን በስምህ ማድረግ አለብህ። ያንን ነገር ማድረግ ስትችል ደግሞ ገላዬም ልቤም ያንተ ይሆናል ማለት ነው። እየተጎራረሳችሁ በሉ እንጂ ማለት ግን ነበር አባቴ። ረሳከው እንዴ? አረሳሁትም ማርትዬ። አዎ ልክ ነሽ። ሄዶ ነበር። ታጎርሳታለህ ብላ እየጠበቀች ነበር ግን ሚስትህ ማርታ
እናመሰግናለን። ናቲ ነገረችህ እኮ ምንም አያስፈልግም። እናመሰግናለን። እሺ ማለት ስራ የለም አለ እኮ አትገቡ? እሺ ገባለሁ እኮ ግባ። ድርጅቶቻችን ምን ገጥሟቸው ነው? ማርቲ ነገርሽ እኮ በህመምሽ ላይ ህመም እንዳልጨምርብሽ ብዬ እኮ ነው ዝም ያልኩሽ። ለምን አትነግረኝም? ለምን ታስጨንቀኛለህ? ማርቲ ድርጅቱ ሁሉንም ነገር በስምሽ ነው ያለው። መሸጥ፣ መግዛት፣ መለወጥ ጨረታ ውስጥ መግባት አልቻለም። ምክንያቱም ያላንቺ ፊርማ መሆን ስለማይችል ነገሮች ተበላሽተዋል። እሺ ዛሬ ቀኑ ምንድን ነው? ዛሬ አርብ ነው። በቃ ሰኞ እንሂድና ሁሉንም ባንክ ስም እናስወጣ። የምርሽን ነው ማርቲ? እሺ እመኚኝ የኔ ፍቅር፣ ከሰኞ በኋላ ሙሉ ለሙሉ ድርጅቶቹ በእጄ ናቸው የሚሆኑት። እንዴ አዎ፣ ልትሰጠኝ በጣም ጓጉታ ነበረ። ነገ ቅዳሜ መሆኑን ነው እንጂ ያናደደኝ ነገ ሁሉ ማለቅ የሚችል ነገር ነበር እኮ። ለማንኛውም በቃ መጣሁ። አንዳንድ ነገር ምን ማድረግ እንዳለብን እናወራለን። መጣሁ። እሺ አንተ ወጣ። ምን ሰማህ? ኧረ ምንም አልሰማሁም። ናቲ ይኸውልህ ናቲ፣ እሱን ነገር በጣም ነው የምፈራው። ዞር አልገኝ እባክህ። ትሰማኛለህ? እኔ ናቲ ህይወት መንጠቅም መስጠትም እችልበታለሁ። እሺ ኧረ እኔ መሞት አልፈልግም። እባክህ ዞር አልገኝ። በጣም ነው የሚያስፈራው። መሞት የማትፈልግ አይነት ነገር ከሆንክ ያየኸው የሰማኸውም ነገር ካለ እንዳላየ እንዳልሰማ ሆነ ዋጥ አድርጋት። እሺ ኧረ የለም እንጂማ ቢኖርም በደንብ አድርጌ ነው ዋጥ ማድርገው። እባክህ እሷን ነገር ዞረት አድርጋት። የኔና የአክስቴን ልጅ መቀራረብና መጎራረስ በሌላ ነገር አስበዋል እንዴ? ኧረ በጭራሽ በሌላ አላሰብኩም። ከፈለክ ልማልልህ። ይኸው ሲኖትራክ ከነ ተሳቢው ይገልበጥ እንዴ? ልብ ብለህ ስማኝ። ያየኸው ወይ የሰማኸው ነገር ለሌላ ሰው ለመናገር ያሰብክ ቀን ለቤተሰቦች ዳግመኛ እንደማትመለስ ተሰናብታቸው ውጣ። ጓደኛዬ ምኑን ትቼ ምኑን እንደምነግርሽ አላውቅም። የገዛ ባሌም እየተጋራሁት። ምን ያልሽ ነው? ኧረ ታይቶም ተሰምቶም አይታወቅም። እኔ እሱ አይደለም የሚያናድደኝ፣ በዚህ ልክ እኔን ይከዳኛል ብዬ አለማመኔ። የእሱ አይነት ድፍረት ደግሞ አያድርስ ነው። ውጭ ማጫወቱ ሳያንስ ቤት ይዟት ይመጣል። የቤቱን የሚገርምሽ አልጋ ላይ አብረን ነው የምንተኛው። እኔ አላምንም። የምርሽን ነው እንዴ ጓደኛዬ? አዎ አይን ላይን እየተያየ እሱ መሀል ሆኖ እንተኛለን። ኧረ ድፍረት! አይኗን አታጠፊሙ ነበረ? እነሱ በጀመሩ ጨዋታ እኔ አሸንፋለሁ። አሁን ምን ልታደርጊ አሰብሽ? እሱን ከምነግርሽ ባሳይሽ አይሻልም? እኔ የምልሽ ሼፉ የለም እንዴ? ይመጣል። እቃ ሊገዛ ወጥቶ ነው። እኔ የምልህ ቆይ ምን አይነት ልታስፈርማት ፈልገህ ነው? ያ ሁሉንም ነገር በስሜ ማድረግ ነው። ለምሳሌ ለመሸጥ መለወጥ እንድችል ነው። ሀሳብ እኮ ጥሩ ነበር፣ ግን ደግሞ የህግ ሰው ማማከር አለብን። ማለት የሁለታችሁ ባለትዳር እንደሆናችሁ የሚገልጽ ዶክሜንት ያስፈልጋችኋል አይደል? ለሱ ምንም ሀሳብ አይጓሽ። ሁሉንም ነገር በኔ ጥሩ። ነገ አመጣልሻለሁ። ለዚህ እኮ ነው የምወድህ ታውቃለህ። እንዴ ቀላል አውቃለሁ እንዴ? እሺ አሁን የሆነ ቦታ እንሂድ።
ቆይ ቀጣይ ምንድነው ሀሳብሽ? በዚህ ሁኔታ እንዴት ልትቀጥይ ነው ያሰብሽው? በዚህ ሁኔታ የምቀጥለው ከጠበቃዬ ጋር እስክጨርስ። እሺ ቀጣይ ምንድነው የምታደርጊው? ያው ውክልናውን ለሱ ልሰጠው ነው። ምን? አንቺ ልጅ እያበድሽ ነው? እያበድኩ አይደለም፣ ጤናማ እየሆንኩ ነው። ቆይ አልገባኝም። ምን አስበሽ ነው? ሁሉንም ጊዜው ሲደርስ እነግርሻለሁ። ከዛ በፊት ግን አንድ ነገር ታደርጊልኛለሽ። ምን ላድርግልሽ? እዚህ ቤት ውስጥ ያሉት የኔ የድርጅቴ ሰነድ የሆኑት በሙሉ አውጥተሽ ታስቀምጭልኛለሽ። እሺ ሌላስ ምን ላድርግልሽ? ብቻሽን ጥዬሽ ጠፋሁ አይደል? ምን ላድርግ? ብቻዬን ጥላኝ ጠፋክ። ማርቲ ደህና ነሽ? እንዴት ነሽ? እንዴት ነሽ ቤቲ? አብራችሁ ነበራችሁ እንዴ? አልነበርንም። እንደ አጋጣሚ ድንገት ብቻ ተገናኝተን ነው እንጂ አብረን አልነበርንም። አዎ አይገርምም? ስራ ፈልጋ ስትመጣ እኮ መንገድ ላይ ተገናኝተን። ስራ ማግኘት ከባድ ነው አይደል? በተለይ ደግሞ ረጅም ቀሚስ ለብሶ። በጣም ነው የተጠራጠርኩት። ማየት አለማየቷን ማረጋገጥ አለብን። አንተ ሰው ያመሃል እንዴ? እኔ አረጋግጫለሁ። ከዚህ በላይ ምንድን ነው የምትፈልገው? ቆይ ለምን አታምነኝም? አምንሻለሁ፣ ግን ማረጋገጥ አለብኝ። በሆነ መንገድ እሷን ማረጋገጥ አለብኝ። እሺ በምንድን ነው የምታረጋግጠው? ወይ ንገረኝና ልርዳ። ምን መሰለሽ፣ አንቺ መርዝ ታዘጋጅልኛለሽ። ምን? አንተ ሰው ያመሃል እንዴ? መርዘን ንገራት እያልከኝ ነው? እስቲ አስጨርሽኝ። ከጠጣችሁ ትሙት። አዲስ ነገር እኮ አይደለም አይደል እንዴ? አዎ፣ ግን እኔ እሺ እንዴ እሺ በቃ እኔ ልሄድ ነው። ከመሽተትም አልፈህ እኮ ገማ። ታጠብ እንጂ ልብስ ከሌለ ጠይቅ፣ እሰጥሃለሁ። ኧረ እኔ ልብስ አለኝ። ደግሞ እኮ ምንም እኮ የምሸተው ነገር የለም። እንዴ ቆይ እናንተ አይሸታችሁም እንዴ? አፍንጫችሁ ሞቷል ነው? ላብላብ አይልም? ኧረ ናቲ፣ እኔ ላብላብ አይደለም። በእናትህ ሂድ። ደግሞ ቆሞ ያኛል እንዴ? ሂድ፣ በእናትህ ታጠብ፣ ሂድ። እኔ እንኳን እንደዚህ ነገር አይቼበት አላውቅም። ምንድን ነው አይሸታችሁም? አይገርምም? በጣም ይሸታል።
ቆይ ግን ለምንድን ነው የማታጠበው? ማን ነበረ ስምህ? ማነህ? ወንድ ሰርባንት? ሂድ በእናትህ ሂድ። የወሰደችው እኮ መርዝ ነው። መሞት ነበረባት። እንዴት ልትተርፍ ቻለች? እኔ ልተረፍኳት። ምን? እንዴት? ለምን? አንተ ያምራል እንዴ? በቃ የሰጠኋት መድኃኒት የሚገል ሳይሆን ለሰኮንዶች አሳማው የሚያስነሳ ስለሆነ ነው። ቆይ እሷን ማትረፍ ለምን አስፈለገ? ትቀልዳለህ መሰለኝ። ውክልና ሳትፈርም ከሞተች እኮ እኔም አንተም የማንወጣበት ችግር ውስጥ ነው የምንገባው። ያልሽኝም ብር አላገኘሁም። እንኳን ያልሽኝን ይቅርና ምንም ብር አላገኘሁም። አይዞሽ እህቴ ትታከሚያለሽ። እሺ ብድር እንኳን ባጣ ቲቪና ስልኬን እሸጣለሁ። ለሱ ደግሞ ገዢ እያፈላለኩ ነው ያለሁት። አትሞችብኝም። እኔ ወንድምሽ እያለሁ ምንም አትሆኝም። እወድሻለሁ። ማርቲ ምን ልስጥሽ? ምንም አልፈለኩም። አንተ ግን ደህና ነህ? አዎ ደህና ነኝ። ለምን ጠየቅሽኝ? ሁሉን ነገር ሰምቻለሁ። እስከ ዛሬ እንዴት ደበከኝ? ማለት ምኑን ያወቅሽው? እኔ አደጋ ከደረሰብኝ ጊዜ ጀምሮ ምንም ደሞዝ እንዳልተከፈለ አውቃለሁ። በዚህ ላይ ደግሞ እህት ታማ ሆስፒታል ነች ያለችው።
ብር ካከፈለሽ መውጣት እንደማትችል አውቃለሁ። አሁን የ3 ወር ደሞዝ እጥፍ አድርጌ እሰጥሃለሁ። ሂድና ለእህት የሚያስፈልገውን ነገር አድርግልህ። አሁን ትራንስፈር አድርግልህ። እሺ ማርታ፣ በጣም አመሰግናለሁ። ምን እንደምልሽ አላውቅም። በጣም አመሰግናለሁ። ውለታሽን ለመፈለግ ለእኔ ለባልሽ ገንዘብ የለኝም እያልሽ ለዚህ ተራ ተላላኪ ከሰራበት በላይ ደሞዝ እየከፈልሽ ነው? ናትዬ በስልክ ሲያወራ ሰማሁት። በጣም ችግር ውስጥ ነው ያለው። ለገዛ ባልሽ ገንዘብ የለኝም እያልሽ ለሱ መስጠት ተገቢ ነው? ናቲ ሰውን በሰውነቱ ለካ፣ በስራው አትለካ። ደግሞ ለሰው ክብር ይኖርክ። ብቻ ለሱ ተደርበሽለት እየተከራከርሽለት ባልሆነ። ቆይ ኬዝ አላችሁ? አየክ፣ ይሄ ጠባብ አስተሳሰብክ። እኔ እኮ ማርታ ነኝ። ምንም ቢበርደኝ እኔ አንተ በባሌ ላይ ምንም ነገር አላደርግም። ይቅርታ የኔ ውድ፣ በጣም ይቅርታ። ስሜት የሆኝ ነው። ይልቅ ስልኬን ውሰድና ለ5 ሰራተኞች ደሞዛቸውን ትራንስፈር አድርግላቸው። እሺ፣ አካውንታቸውስ ምን ላይ ያገኘዋለሁ? እዛው በስማቸው አለ። ዮሴፍ፣ አንተ ዮሴፍ! አቤት ናት ይጠራኝ። ከባለቤት ጋር ያለህን ቀረቤት አስተካክል፣ አለበለዚያ በቁም ነው ቆዳ ነው የምከፍልህ። በመንገድ አትግባ፣ ጥይት ነው የማጠጣ። ምን ቆመህ ታየኛለህ? ሂድ እንጂ። አደዋልሽ እኮ አስደነገጠ። አይ እኔማ የሆነ ሀሳብ አስቤ ነበረ። የምን ሀሳብ? ይኸውልህ ናቲ፣ እኔም ሆነ አንተ ለአንድ ለ3 ቀን በቃ መታየት የለብንም። በተለይ አንተ። ለምን? ይኸውልህ ለምን መሰለ፣ በቃ ክፍለ ሀገር የሆነ ደንበኛ አላት። እሱ ደንበኛዋ ጠርቶህ እንደሄድክና በቃ ለአጣዳፊ ጉዳይ እንደሄድክ አድርገህ ትናገራለህ። እሺ ከዛስ? ለምን እንደሆነ ታውቃለህ? እየለፋህላትና እየደከምክላት እንደሆነ ማወቅ አለባት። ከዛ በኋላ አንተ ላይ ምንቷን ትጥልብሃለች። ያ ማለት ደግሞ በቀላሉ ለአንተ እንድትፈርምልህ ያገለግለናል ማለት ነው። እሺ ጥሩ ሀሳብ ነው። ግን 3 ቀን ሙሉ የት ልንሆን ነው? ያው ለአንድ ለ3 ቀን ገዝታ ውስጥ ይዛለ አብረን እንውላለን። ማታ ማታ ግን ብቻ አንተ አድራለህ። እንዴ ብቻዬን? ናቲ አላማችንን አትርሳ እሺ? ደስ ብሎኛል ነው ወይስ አላየሁም? አልገባኝም። አይታይሽም? የሁሉ ገንዘብ ከሷ ወደ አንቺ ትራንስፈር እንዳደረገ። እኔ አላምንህም ናቲ። የምርህን ነው? እንዴ የምሬን እኮ ነው።
ጅማ ነው ያሉት ድርጅቶች። ሰውየውን አወቅኩት። አዎ የተወሰኑ እቃዎች አሉ እና ደግሞ ባለፈው ያልወሰዳቸው እቃዎች ስላሉ እነሱን ይዘህልኝና በዛውም አዲስ ፕሮጀክት ስላለ ውል ትዋዋላለህ አለኝ። ሀሳቡ ጥሩ ነበር። እናንተ ምን አሰብክ? አድካሚ ቢሆንም ለስራችን እድገት ግዴታ መሄድ አለብን። አንቺስ ምን ታስቢያለሽ? የኔ ውድ ባል ፈቃደኛ ሆነ በመሄድ ደስ ብሎኛል። ናስተሳመኝ ፊልድ መሄዱ ብቻ አይደለም ያሳሰበኝ። እና ምንድን ነው ያሳሰበሽ ሌላ? እኔ አደጋ ከደረሰብኝ ጊዜ ጀምሮ ናቲ ፍቅሩ ቀንሶብኛል። በተለይ ደግሞ ያጎቱ ልጅ ቢታንያ እዚህ መምጣት ከጀመረች ጀምሮ። በእርግጥ ናቲ ቶሎ ይቆጣል እንጂ ሌላ ክፉ ጸባይ የለበትም። እስቲ ካክስቱ ልጅ ጋር ያላቸውን ቅርበት ንገረኝ። ማለቴ ቢገሉኝ እንኳን ራሴን መከላከል አልችልም። እስካሁን የተለየ ቅርበት አላየሁባቸው። አንተ ካልክ አምናለሁ። ለምን ውጭ ወጥተን ወክ አድርገን አንመጣም? ወክ አድርገን ልንመለስ? አይ ከፈለግሽ ቤት እንጀና ምትወጂውን ፍርፍር እሰራልሻለሁ። አዎ ጠባብ ግን ያው አንድ አይደለሁ። ለእኔ ይበቃኛል። አንተ ልክ ነበርክ። ቦታ ስቀይር ጭንቀት የለቀቀኝ። እሱማ ግድ ነው። ለምሳሌ እስቲ ያስቢው፣ አንድ የምትወጂው ሙዚቃን ቀኑ ሙሉ ብትሰሚው አይሰለችሽም? በጣም ነው የሚሰለቸው። አየሽ፣ አንድ ነገር በተደጋጋሚ ማድረግ ይሰለቻል። ልክ ነክ። አመሰግናለሁ። ይቅርታ አድርጊልኝና አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። ባለፈው ሆስፒታል ሄደሽ ከመጣሽ በኋላ እንደ በፊቱ አይደለሽም። ምን መሰለክ፣ ዶክተሩ እንደምድን ተስፋ ሰጥቶኝ ነበር። አሁን ግን መዳን እንደማልችል ተስፋ እንደሌለኝ ሲነግረኝ በጣም ነው ውስጥ ያዘነው። ገባኝ። ውጭ ሄደሽ ብትታከሚም አድኝም ማለት ነው? ተስፋ ሊኖረው ይችላል። አይዞሽ፣ ይሳካልሽ። ብቻ ጸሎት አድርጊ፣ እኔም ጸሎት አድርግልሻለሁ። ማርቲ እንዴት አደርሽ? እንዴት አደርክ ጆሲ? እግዚአብሔር ይመስገን። አዳር እንዴት ነበር? እድሜ ላንተ። አሁንማ በጣም ደህና ነኝ። በይሻውን ቁርስ አዘጋጅቻለሁ።
ላያገባኝ ይችላል። ነገር ግን ስትገላት ግን ቆሜ አላይም። እሺ በስነ ስርዓት አሁን ትሰማኛለህ? ገላኛለች። የዚህች ልጅ ማንነት ካልነገርሽኝ አሁንም ቢሆን አልለቅሽም። ቤዛዊት ማናት? ንገሪኝ። አንተ ነህ እኔም በቁሜ ገደልከኝ። ትዕግስቴ እያለቀ ነው። ቤዛዊት ማናት? ንገሪኝ። ማንነቷን ማወቅ እፈልጋለሁ። ወል እሺ፣ ቤቲም ቤዛዊትም ያክስትህም ልጅ ውሽማህም እኔ ነኝ። አሁን ገባኝ። ስትመጣ ሰርፕራይዝ አለ ያልሽኝ ይሄንን ነው። አትልፊ፣ አይሳካልሽ። ከስኬት ነበር ያለ ጀመረው። በትክክል እኔ የምልሽ ጓደኛዬ፣ ቆይ ግን ቅሌቱ ይነገረው አይደለ? አዎ ይነገረውና ከዚህ ቤት ውልቅ ብሎ ይውጣ። ያኔ ከቤዛ ጋር እያልሽኝ ያለሽ የእውነት ባለቤትሽ ነው? አዎ፣ ያውም 4 ዓመት አብረን ኖረናል። ሚስት የለኝም ማለሽ እንዴ? አዎ፣ ሚስት እንደሌለውና ለገንዘብ ብሎ ያገባት ሴት እንዳላት፣ ከዛ ደግሞ ገንዘቡን ከወረሰ በኋላ ከኔ ጋር አብሮ እንደሚሆን ነበር የነገረኝ። አፍቅሩኝ አብሮኝ የሚሆን መስሎኛል። የእውነት ደደብ ነው፣ ደደብ ነው። እኔንም ቢሆን በጣም ሸውዶኛል። ይቅርታ ሌላው ማስተማሪ ነው። ደስ ይለኛል፣ ግን ምን ልተባበርሽ? ታውቂያለሽ፣ ይሄ ጨካኝ አረመኔ ባለቤትሽ አይደለም ገዳይሽ ነው። እንዴ ምን አይነት ሰው ቢሆን ነው ትገደል በሚለው ሀሳብ ተስማምቶ ማታ ገዳይ እንድቀጥርልሽ የሚነግረኝ? እኔ በእውነት ይሄ ነገር ማመን እየከበደኝ ነው። ቆይ ምን አይነት ጨካኝና አረመኔ ሰው ነው? ይኸውልሽ፣ ለማንኛውም ግን እንደተነጋገር ነው አድርጊ። እኔ ማታ እሱ ጋር እሆናለሁ። ከዛ በኋላ በቃ አለ አይደል ልክ እንደተጎዳሽ እንደተመታሽ ምናምን ነገር አስመስልሽ አድርጊ። እንግዲህ የሚሆነውን አብረን እናያለን። ወይኔ ጉዴ! ምን አይነት ተአምረኛ የሆነ ሰው ነው ግን! በቃ አይዞሽ፣ ተረጋጊ። እሺ በቃ እኔና ተቀምጠን ተደወለ። በመጀመሪያ ሆስፒታል ሄጄ ለዶክተሩ ሁሉንም ነገር ነገርኩት። ሄሎ ዶክተር። አዎ ይኸውልህ ዶክተር፣ ይሄ የህይወት ጉዳይ ነው። እንድትተባበረኝ እፈልጋለሁ። ይኸውልህ ዶክተር፣ ለባለቤቴ ጭንቅላቷን ስለተመታች ማየትም ሆነ መንቀሳቀስ አትችልም ብለህ ትነግርልኛለህ። አንተ ስትወጣ እኔ እና እሷ እንመካከር ነበር። አንተ ልትገለኝ መርዝ ልትሰጠኝ ስትል እኔ እና እሷ ተነጋግረን በዱቄት ቀይረ ነው መርዙን እንደጠጣና እንደታመመ ሆንኩኝ። አዎ
እኔም ደግሞ በሚገርም ሁኔታ ከእሱ አካውንት ወደ አካውንት የምትልክልኝ የነበረውን ገንዘብ ቀጥታ ለራሷ ነበር ማስገባላት። አንቺ ድመት ከሃዲ! ይኸውልህ አንተና መሰሎችህ ለማንም ስለማትበጁ በደንብ መቀጣት አለብህ። ነግበኔ ማለት ጥሩ ነው። እሺ አንተ ግን እኔ እያፈቀርኩ ከዳኸኝ። አሁን ግን ጨርቄን ማቄን ሳትልጣል አልወጣም። ንብረት ሳልካፈል አልወጣም። ንቅንቅ አልልም። የእውነትህን ነው? አንተ ሰው ጭንቅላትን ለሁለት ሳንከፍለው ይህን ቤት ለቀህ በሰላም ብትወጣ የሚሻልህ። እሺ አንተ ሂዱታ ማርቲ አንጠልጥዬ ላውጣው እንዴ? ህይወቴን እንደዚህ አበላሽተሽማ አልለቅሽም። አትኖሪያትም። እገልሻለሁ። ነግሬሻለሁ። እስከ ዛሬ ዝም ያልኩ እንጀራ ልቀቂኝ። ሂዱታ በጣም ነው የማመሰግነው ዮሴፍ። እንደነ ናቲ አይነት የበዙበት ምድር ላይ እንዳንተ አይነት መልካም ሰው ለማግኘት እድለኝነት። በጣም አመሰግናለሁ። ደግሞ እኮ መልካምነት ለራስ ነው። ትሰማኛለህ? ከዚህ በኋላ ደግሞ ይህን የመሰለ ሙያ ይዘህ ተቀጥሮ መስራት የለም። የሚያስፈልግህን ነገር ሁሉ ነው ያደርጋል። ከዚህ በኋላ የራስህን ስራ ነው የምትሰራው። ተስማማን? በጣም ነው ደስ የሚል። ደግሞ የእህትህን የሕክምና ወጪ ምንም እንዳታስብ፣ እኔ ሙሉ ወጪዋን ሸፍኜ ትታከማለች። በጣም አመሰግናለሁ።